ኢራን የአሜሪካን ድብደባ ተከትሎ እስራኤል ላይ የበቀል ዱላዋን እያሰረፈች ትገኛለች። በዚህ ሰዓት በርካታ ባሊስቲክ ሚሳኤሎች እስራኤልን መደብደባቸው የተገለጸ ሲሆን በዚህም ታዲያ በቴል አቪቭ በሃይፋና በኔዝ ዚዮና የተለያዩ ጉዳቶች መድረሳቸው እየተዘገበ ይገኛል። እዚህ ባለፈም ደግሞ የኢራኑ ሃይማኖታዊ መሪ አያቶላ አሊ ሀሚኒ አሜሪካ ከባድ የተባለ እርምጃ ይጠብቃታል፣ ከዚህ ቀደም አይታው የማታውቀውን ጥቃት እንፈጽምባታለን ሲሉ ቃላቸውን ሰጥተዋል። ኛው የተሰማው ዜና ደግሞ ከወደ ሩሲያ ሲሆን የሩሲያ የቀድሞ ፕሬዝዳንት ዲሚትሪ ሜድቬዴቭ በርካታ ሀገራት ለኢራን የኒውክሌር ጦራቸውን ለማቀበል ዝግጅት እያደረጉ ይገኛሉ ብለዋል። ከነዚህ ሀገራት መካከል ሩሲያ አንዷ ትሁን አትሁን አልገለጹም። ነገር ግን ብዙዎች ለኢራን ይህንን የኒውክሌር አረር ሊሰጡ እንደሚችሉ ተዘግቧል። አሜሪካ ጦርነቱን መቀላቀሏን ተከትሎ ታዲያ ቀይ ባህር እጅግ ትኩሳት የበዛበትና የጦርነት ሜዳ ለመሆን እየተንደረደረ ይገኛል። አሜሪካም ሆኑ ኢራን ይህንን ጥቃት የሚፈጽሙትም በቀይ ባህር ዙሪያ ላይ እንደሚሆን በሰፊው እየተገመተ ይገኛል። የየመን ኃይሎችም ሐሳባቸውን ሰጥተዋል። ምንም አይነት በእኛ የውሃ ቴሪቶሪ ማለትም በቀይ ባህር አካባቢ የአሜሪካም ሆነ የአጋሮቿ ንብረቶች ወይም ደግሞ መርከቦች የሚጠጉ ከሆነ ዋጋቸውን ይቀምሳሉ፣ ክንዳችንንም እናሳያቸዋለን እያሉ ይገኛሉ። ይህ ጦርነት ታዲያ ወደኛ ሀገር ቀጠና በሰፊው እየመጣ መሆኑን መታዘብ እንችላለን። አሜሪካውያን ከሌሊቱ የዶናልድ ትራምፕ ውሳኔና ጥቃት በኋላ ሶስተኛው የዓለም ጦርነት አይቀሬ ነው በሚል ስጋታቸውን እየገለጹ ይገኛሉ። ትራምፕን የመረጥነው ጦርነትን እንዲያስቆምልን እንጂ እንዲያስነሳ አይደለም ሲሉም ተደምጧል። ኢራናውያን በበኩላቸው ከአሁን በኋላ አሜሪካ የኛን ክንድ በሰፊው ትቀምሳለች፣ እኛም አቅማችንን እናሳየን፣ ለዚህ ምስክራችን ደግሞ አላህ ነው እያሉ ይገኛሉ።